ስማኝ አንተ አውሬ ቢልጌት በቢልጌት ዛሬ ባንተ መጣው ትላንት በኤሎን ማስክ ነበርኩ ማይክሮሶፍት እባብ እስቲ ዋሽንግተን ውስጥ እንዳለ ቢልጌት ልንገርህ እንዴ አንተ ቤትህ የት እንደሆነ በዋሽንግተን ሲያትል ውስጥ የምትኖር ፍጡር ነህ ከፈለክ ሲያትል ውስጥ ቤትህን ሁሉ አውቀዋል አንተ የሲያትል ቤተሰብ የአሜሪካን ዋሽንግተን ሲያትል ውስጥ ያሉ የሚኖሩ ህዝቦች ምናምን ለመጨረስ የተነሳ አጋንንት እዛው የምትኖርበትን ቦታ አውቀዋለሁ ከፈለክ የማይክሮሶፍት ኮምፒውተር ሳይሆን ቤትህን እንኳን ልነግርህ እችላለሁ ያን ያህል ዲፕስ ታውቃለሁ ሱፐርማርኬት ስትሄድ ብቻህን የምትሄድ ስግብግብ ነህ አንተ ሆዳ ማውሪ የሁሉ ቢሊየን ብር ይዘህ ለመንገድ ላይ ላሉ የነቢጥ እንኳን ሲለምኑህ የማትሰጥ አውሬ ነህ ከፈለክ ፑንት እንዳልነግርህ ስለ ግራውንድድ ብቻህን ሱፐርማርኬት የምትሄድ አውሬ መሆንህን ያን ያህል እዚህ ቁጭ ብዬ አውቃለሁ ይህን ያህል ልንገርህ ከፈለክ አንተ ኮምፒውተርህ አይደለም የሚያድንህ ያን ያህል እንኳን ካወቅኩህ የትም እንደማታመልጠኝ ማወቅ አለብህ በኮምፒውተር በማሽን አይደለም የእግዚአብሔር ልጆች ይኸውልህ ድሮ ኮምፒውተር ባልነበረ ጊዜ የዓለም ህዝብ የሚገናኘው በእውነተኛው መንፈስ ቅዱስ ነበር እንደ አንድ ምልክት ሰዎች ሲነጋገሩ ሰምተህ ከሆነ ወይ ዛሬ ሳስብሽ እኮ ነው የደወልሽው የሚል ነገር አለ ሰዎች ሳታስባቸው ራሳቸው ተሳስበው ከርቀት በርቀት የሚነጋገር ህሊናና ነፍስ ነበር ዛሬ ግን እንደናንተ አይነት ዳርክነስ ጨለማ መጥቶ የክርስቶስን መንፈስ የእግዚአብሔርን መንፈስ የሰለባችሁ እኮ ሉሲፈሮች ናችሁ እናንተ ወጣቱ ወደ እግዚአብሔር እንዳይሄድ ሴቶች ወደ እግዚአብሔር እንዳይሄዱ የሚውዚክ ኢንዱስትሪ የሴክስ ኢንዱስትሪ የምን ኢንዱስትሪ የምትገነቡ ጥንብ ሉሲፈሮች እናንተም ሰው ሆናችሁ ደግሞ አንድ ሴት ለማጥቃት መምጣታችሁ ይገርማል እዛ ስንት ሴት በኋቅ አርጋ ያስቀመጥክ አንተ አይደለህ እንዴ የነጭ ህፃናትን ወደ ግብረ ሰዶም ወደ ሚውዚክ ኢንዱስትሪ አርጋ ጎግል አይደል እንዴ ዩቲዩብ አይደል እንዴ የሴክስ ኢንዱስትሪው ለምን እዛ ስፐርም አልፈለግም ለምን እዛ ኤግ አልፈለግም የነጭ ኤግና የነጭ ስፐርምማ እንደ ቧንቧ በፏፏቴ ይፈሳል እዚህ ፕላኔት ላይ ደስታችሁንማ በምድር እንደፈለጋችሁ ትግማማላችሁ የድሆችን ግን ለማጨራመት ቢዝነሳችሁ ነው የናንተ የደሃ ጭንቅላት ላይ መሽናት ጥምባጋንንት የትም አታመልጠኝ ተላም ከፈለኩ እንዲነግራል